ሰላም ጋይስ እንዴት ናችሁልኝ? ዛሬ በዚህ ቪዲዮ ላይ ኤክሴል ላይ ሰም አቬሬጅ እንዲሁም ደግሞ ራንክ እንዴት እንደምንሰራ እናያለን። የምንሰራበት ሁለት መንገድ ይኖረዋል። ዛሬ በአንደኛው መንገድ ወይም ደግሞ በፎርሙላ ነው ማሳጋችሁ፣ በፈንክሽን ነው ማሳጋችሁ ማለት ነው። በጣም ቀለል ያለው መንገድ ፈንክሽን ነው። በሱ እንዴት እንደምትሰራው አሳጋችኋለሁ። ስፔሻሊ ሲኦሲ ጥያቄ ላይ ወይም ደግሞ አንዳንድ ነገር ይረዳችኋል፣ ያግዛችኋል። ሌሎችንም ፎርሙላዎች በዚህ መልኩ መስራት ትችላላችሁ ማለት ነው። የመጀመሪያው እንደምታዩት እዚህ ጋር ኤክሴል ቡክ አለኝ። የኦፊሳችን ቢለያይም ችግር የለም፣ ጠቅላላ ተመሳሳይ ስለሆነ ዳትማች ዩዘር ኢንተርፌሳቸው ስለማይለያይ በቀላሉ ፎሎ አፕ ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር 5 ተማሪዎች አሉኝ፣ እንዲሁም ደግሞ ሰብጀክቶች አሉ። እዚህ ጋር የተጻፉ 4 ሰብጀክቶች አሉ ማለት ነው። ስለዚህ በዚህ ባለው ዳታ ላይ ሰም ወይም ደግሞ ሰም ማለት ድምር ነው። ስለዚህ ድምሩን ለመስራት ከፈለጋችሁ ለምሳሌ የአበበን ድምር መስራት ከፈለኩኝ ሰም የምትለዋ ቦክስ ላይ ወይም ሴል ላይ ይሄዳለሁ። በመቀጠል የፈንክሽን ምልክቷን ወይም ደግሞ ኤፍኤክስ ምልክቷን አንድ ጊዜ ክሊክ አደርጋለሁ ማለት ነው። በመቀጠል እዚህ ጋር ሰም የሚል ይመጣላችኋል። ካልመጣላችሁ ወይም ደግሞ ሰም የሚለው እዚህ ጋር ኦፕሽን ወይም ደግሞ እዚህ ጋር ፈንክሽኑ ከሌለ ከላይ ሰርች ማድረጊያ ኦፕሽን አለው ማለት ነው። ስለዚህ ሰርች ማድረጊያው ላይ ሰም ብዬ ሰርች ካረኩኝ ወይም ደግሞ ሰም ብዬ ጽፌ ጎ ካልኩት እንደምታዩት ፈንክሽኑ ይመጣልኛል ማለት ነው። ስለዚህ ሰም የሚለውን ኦኬ ያረጋለሁ። በመቀጠል እዚህ ጋር ሰም ማድረጋቸው ወይም ደግሞ የምደምራቸውን የቁጥር ሊስት እንዳስገባ ይጠይቀኛል ማለት ነው። ስለዚህ እኔ የማስገባው ከ98 እስከ ማትስ እስከ 45 ድረስ ያለው ነው ማለት ነው። ስለዚህ 95ን ሌፍት ክሊክ ይዛችሁ ድራግ እያረጋችሁ እስከ ማትስ ድረስ ታረጉታላችሁ ማለት ነው። ይሄ ማለት ምንድነው? 98 ከሲ2 እስከ ኤፍ2 ሎኬሽናቸውን እዚሁ ላይ ማየት ትችላላችሁ ማለት ነው። ከሲ2 እስከ ኤፍ2 ያለውን ዳታ ነው የምጠቀመው ማለት ነው፣ ወይም አድ ማረገው ማለት ነው። ካስገባችሁ በኋላ ኦኬ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ደምሮ ሰሙን እዚህ ጋር ይመጣላችኋል ማለት ነው። በመቀጠል ቀጥታ እዚሽ ጋር መታችሁ ጥግ ላይ መታችሁ ያለችዋን 4 ማዕዘኗን ሆቨር ስታርጉ ወደ መስቀል ትቀየራለች ከርሰራችን። ወደ መስቀል ከተቀየረች በኋላ ይዛችሁ ወደ ታች ድራግ ማድረግ ትችላላችሁ ማለት ነው። ድራግ ስታደርጉት ለሌሎቹም እንደዚሁ ካልኩሌት ያደርግላችኋል ማለት ነው። ስለዚህ 330 275 የሰላም ድምር ነው ማለት ነው። የሶስቱ ሰብጀክት ድምር ነው ማለት ነው። ስለዚህ በቀላሉ ሰሙን በዚህ መልኩ ካልኩሌት ማድረግ ትችላላችሁ። አቬሬጅ ደግሞ ካልኩሌት ማድረግ ከፈለጋችሁ እንዲሁ ኤፍኤክስን ወይም የፈንክሽን ምልክቷን አንድ ጊዜ ትነካላችሁ። በመቀጠል ሰርች ማድረግ ትችላላችሁ። ከሌለ እዚህ ጋር ኦልሬዲ ስላለ አቬሬጅን ክሊክ አረጋለሁ። በመቀጠል ኦኬ ላለው አቬሬጅ የምሰራበትን የቁጥር ሬንጅ ይጠይቀኛል። አሁንም አቬሬጅ የምሰራው ከአራቱ ሰብጀክቶች ላይ ነው። አሁን ኦልሬዲ እየሰራ ያለሁት የአበበን ብቻ ነው። ስለዚህ የአበበ አቬሬጅ ከአራቱ ሰብጀክቶች ውስጥ አራቱን ሰብጀክት ሴሌክት ታደርጋላችሁ። ከ98 98 97 45ቱን ሴሌክት ታደርጋላችሁ ድራግ እያደረጋችሁ። በመቀጠል ኦኬን ክሊክ አረጋለሁ ማለት ነው። ኦኬ ክሊክ ሳረግ ቀጥታ አቬሬጁን እዚህ ጋር ካልኩሌት ያደርግልኛል ማለት ነው። አቬሬጅ ማለት ሰም ሲካፈል ለአራቱ ሰብጀክት ነው ማለት ነው። ስለዚህ 338 ሲካፈል ለ4 800 ነው 84.50 ይመጣል ማለት ነው። እንደዚሁ ወደ ታች ድራግ እያረጋችሁ ምን ማድረግ ትችላላችሁ፣ ለሌሎቹም ትሰራላችሁ ማለት ነው። ሰምና አቬሬጅ ካልኩሌት ካረጋችሁ በኋላ ራንኩን እንዴት ነው የምናስቀምጠው? ራንክ ማለት ለምሳሌ ከአምስቱ ተማሪዎች አንደኛ የሚወጣው በአቬሬጁ መሰረት አንደኛ የሚወጣው 84.5 ያለው ማን ነው? አበበ ነው። ስለዚህ አበበ ራንኩ 1 ይሆናል ማለት ነው። ሁለተኛ የሚወጣው ደግሞ በዚሁ መልክ 82 ያለው ማን ነው? ሀና ሁለተኛ ትወጣለች ማለት ነው። በእርግጥ እንደዚህ አይተንም ካልኩሌት ማድረግ እንችላለን። ነገር ግን በጣም ሊስቱ በሚበዛበት ጊዜ ወይም ደግሞ የተጠየቃችሁት ጥያቄ በፈንክሽን እንድትሰሩ ከሆነ የተጠየቃችሁት በቀላሉ ይሄንን ስቴፕ ፎሎ ማድረግ እንችላለን ማለት ነው። ስለዚህ ራንክ ማለት ስንተኛ ወጣ፣ ከፍተኛ አቬሬጅ ያለው አንደኛ ይወጣል፣ ዝቅተኛ አቬሬጅ ያለው ደግሞ መጨረሻ ላይ ወይም ደግሞ በዚህ ኤግዛምፕል 5ኛ ላይ ይወጣል ማለት ነው። ስለዚህ በዚህ ኤግዛምፕል 5ኛ የሚወጣው ተማሪ ሰላም ይሆናል ማለት ነው። ምክንያቱም አቬሬጁ ትንሽ ስለሆነ ማለት ነው። ስለዚህ ምንድነው የምናደርገው? የአበበን ራንክ መጀመሪያ እንሰራለን። እንደ አቬሬጅ እና እንደ ሰም ድራግ አድርገን ወደ ታች ድሮፕ ማድረግ እንችላለን ማለት ነው። ነገር ግን ትንሽ ለየት ስለሚል ፎሎ አፕ ማድረግ እንዳትረሱ። ራንክ ላይ ከገባችሁ በኋላ የፈንክሽን ምልክቷን ወይም ደግሞ ኢንሰርት ፈንክሽን የምትለዋን ክሊክ እናደርጋለን። ከዚህ በፊት ሰርታችሁበት ማታውቁ ሆነ ራንክ የሚለው እዚህ ጋር አይመጣላችሁም፣ ወይም ደግሞ ሴሌክትድ ፈንክሽን የሚለው ስር አይመጣላችሁም። ስለዚህ ምን ማድረግ ነው ያለባችሁ? ከላይ ሰርች ማድረጊያው ላይ ራንክ ብላችሁ ትጽፋላችሁ። በመቀጠል ጎ የምትለዋን ክሊክ ስታደርጉት ራንክ ይመጣላችኋል ማለት ነው። ራንክን ክሊክ ካደረጋችሁ በኋላ ኦኬ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ራንክ የሚሰራበትን ሬንጅ ሳይሆን ራንክ የሚሰራበትን የሰውየውን አቬሬጅ ስጠኝ ነው የሚለው። ስለዚህ እዚህ ጋር ነምበሩን የመጀመሪያ ላይ የምንሞላው የሰውየውን የአበበን አቬሬጅ ነው የምንሞላው ማለት ነው። ምክንያቱም የአበበን ካልኩሌት እያደረግን ስለሆነ ማለት ነው። የአበበ አቬሬጅ ኤች2 ላይ ነው የሚገኘው ሎኬሽኑ። ስለዚህ ኤች2 ብዬ እዚህ ጋር ጽፋለሁ፣ ወይም ደግሞ አቬሬጁን ሴሌክት ስታደርጉት ኤች2 ይጽፍላችኋል ማለት ነው።
በመቀጠል ሪፈረንስ የሚለው ላይ ኤች2ን ከማን ጋር ነው ማወዳድረው የሚለውን ደግሞ ይጠይቃችኋል ማለት ነው። ይሄኛው ሪፈረንስ ነው ማለት ነው። ስለዚህ ሪፈረንስ ላይ የምትሞሉት ከአበበ ጀምሮ አምስቱንም ተማሪ ታስገባላችሁ፣ ድራግ አርግታችሁ ማለት ነው። ድራግ አርግታችሁ አምስቱንም ታስገባላችሁ። ነገር ግን እዚህ ጋር ምን ማድረግ አለብን? ከሪሌቲቭ ድራግ አርጌ ሁሉንም ሴሌክት የአምስቱንም ተማሪ እናንተ 10 ካላችሁ የ10ቱንም ተማሪ ታስገባላችሁ ማለት ነው። ካስገባችሁ በኋላ እዚህ ጋር ምንድነው የሴሎቹን የሴሎቹን ሁለት አይነት ሴል ነው ያለው። አንደኛው አንዳንድ ጊዜ ፎርሙላ ወይም ደግሞ ፈንክሽንስ በምትጠቀሙበት ጊዜ አብሶሉት አብሶሉት ሴል እና ሪሌቲቭ ሴል የምንለው አለ ማለት ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር ሪፍ ላይ መታችሁ ማድረግ ያለባችሁ የዶላር ምልክት ታስገባላችሁ። ከኤች2 በኋላም የዶላር ምልክት በእያንዳንዱ ሎኬሽን ወይም ደግሞ በእያንዳንዱ ሴል ሌተር እና ነምበር መካከል ምን ታስገባላችሁ? የዶላር ምልክት ታስገባላችሁ ማለት ነው። ስለዚህ ዶላር ኤች ዶላር 6 ስለዚህ በእያንዳንዱ ላይ ዶላር ታስገባላችሁ። ይሄም የሚያደርገው ምንድነው? ወደ ታች ድራግ አረጋታችሁ ወይም ደግሞ ወደ ታች ሰምና አቬሬጅ እንደሰራ ነው ወደ ታች ድራግ ስታረጉ አውቶማቲካሊ የነዚህን ሴል ሎኬሽን እንዳይቀየር ያደርገዋል ማለት ነው። ለምሳሌ ወደ ታች ድሮፕ ሳረገው ወይም ደግሞ ድራግ አርጌ ወደ ታች እንደቀደሙ ድሮፕ ሳረገው የዚህ ሎኬሽን ሪሌቲቭ ሎኬሽን ስለሆነ ወይም ደግሞ ሪሌቲቭ ሴል ስለሆነ ቼንጅ ያደርጋል። ለሁለተኛው ያደርገዋል። ለሁለተኛው ለምሳሌ ሁለተኛውን ፎርሙላ በኋላ ቼክ እናደርገዋለን። ለሁለተኛው ፎርሙላ H3 ነው የሚለው። ለሶስተኛው ደግሞ ቼክ ስታደርጉት ነምበሩን H4 H5 H6 እያለ ነው የሚቀጥለው ማለት ነው። ነገር ግን ዶላር ምልክት በእያንዳንዱ ሌተርና ነምበር መካከል ዶላር ካስገባችሁ ያ ሴል አይቀየርም ማለት ነው። ፊክስድ ነው ማለት ነው። አይቀየርም ማለት ነው። በመቀጠል ኦኬ የምትለዋን አንድ ጊዜ ክሊክ እናደርጋለን። ስለዚህ ካሉት አቬሬጅ ውስጥ አንደኛ አበበ ነው፣ ሁለተኛ ቅድም እንዳልነው ማናት ሀና ናት ማለት ነው። ስለዚህ ድራግ አርግተን ወደ ታች ድሮፕ እናደርገዋለን ማለት ነው። እንደምታዩት ሁለተኛ ቢኒያም ነው፣ ሶስተኛ ሀና ናት። ምክንያቱም የቢኒያም 82.5 ስለሆነ ማለት ነው። ስለዚህ በቀላሉ ራንኩን በዚህ መልኩ መስራት ትችላላችሁ። ትልቅ አቬሬጅ ያለው አንደኛ ራንክ ላይ ይቀመጣል ማለት ነው። ሌሎች ራንክ ካልኩሌት የምታደርጉበት መንገድ አለ። እሱንም መንገድ እናያለን። ለምሳሌ ሁለተኛው የሀና ራንክ ላይ ክሊክ ሳደርግ እንደምታዩት H2 የነበረው ቅድም H3 ይሆናል ማለት ነው። ስለዚህ ይሄኛው ሪሌቲቭሊ ምንድነው ፊክስድ አይደለም ማለት ነው። ስታቲክ ነው። ድራግ አድርጋችሁ ድሮፕ ስታደርጉ ይቀያየራል ማለት ነው። ስለዚህ የዶላር ምልክቱ ምንድነው ጥቅሙ? ፊክስድ የሆነ ሴል ብቻ ሴሌክት እንድናረግ ያስችለናል ማለት ነው። ለምሳሌ አሁን ይሄ ሶርት የተደረገበት ወይ ምንድነው ትልቅ አቬሬጅ ያለው አንደኛ እንዲሆን ተደርጎ ነው ሴት የተደረገው ማለት ነው። ነገር ግን ሶርት ሜቶዱን መቀየር እንችላለን። ለምሳሌ ኤፍኤክስ አድርጌ ራንክ ነው ካልኩሌት የምናደርገው የአበበ ነው። ኮምፔር ሪፈረንሱ ደግሞ የማን ነው? የሁሉም ተማሪ ሪፈረንስ እናስገባለን። በመቀጠል በእያንዳንዱ መካከል ላይ ምን እናስገባለን? አቬሬጅ አልኩኝ ዶላር እናስገባለን። ዶላር ኤች ዶላር 2 ደን ዶላር ኤች ዶላር 6 ይሆናል ማለት ነው። እንደዚህ ካስገባን በኋላ እዚህ ጋር ለምሳሌ አሁን ነምበሮችን 0 ወይም ደግሞ አንድን ማስገባት እንችላለን ማለት ነው። 0 ወይም 1 ስታስገቡ ምንድነው ኦርደሩን ይቀይረዋል ማለት ነው። ለምሳሌ ሌሴ 1 በማስገባበት ጊዜ ኦኬ በምልበት ጊዜ እንደምታዩት አሁን ትልቅ አቬሬጅ ያለው የመጨረሻ ራንክ ይኖረዋል ማለት ነው። ስለዚህ ሶርት የምታደርጉበትን ወይ በዚህ ኦርደር ወይም በመጨረሻው ቁጥር ምን ማድረግ ቻላችሁ ማስተካከል ቻላችሁ ማለት ነው። 0 ካረጋችሁት ደግሞ ምንድነው ትልቅ አቬሬጅ ያለው አንደኛ ላይ ራንክ ይሆናል ማለት ነው። ስለዚህ ኦርደሩንም በዚች ነምበር አጀስት ማድረግ ትችላላችሁ ማለት ነው። 0 ትልቅ አቬሬጅ ያለው አንደኛ ይሆናል ማለት ነው። አንድ ከሆነ ደግሞ ትልቅ አቬሬጅ ያለው የመጨረሻ ሊስት ላይ ይሆናል ማለት ነው። ስለዚህ በዚህ መልኩ በአሴንዲንግ እና በዲሴንዲንግ ኦርደር ራንኩን ካልኩሌት ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ትንሽ አቬሬጅ ያለው 68.75 ነው። እሱንም አንደኛ አድርጎታል ማለት ነው። ነገር ግን ግሬድ ሲሰራ ኦልዌይስ እቺ ነምበር 1 የምትለዋ 0 መሆን አለባት ማለት ነው። 0 ከሆነ በስነ ስርዓት ትልቅ አቬሬጅ ያለው አንደኛ ራንክ ላይ ማስቀመጥ ይችላል ማለት ነው። ስለዚህ በዚህ መልኩ ሰም አቬሬጅ እና ራንክ መስራት ትችላላችሁ፣ ካልኩሌት ማድረግ ትችላላችሁ። ቀጣይ ቪዲዮዎችን ደግሞ ሌሎች ኤክሴል ላይ በጣም የሚያስቸግሩ ለምሳሌ ሳለሪ፣ ኔት ሳለሪ ወይም ደግሞ ታክስ እነዚህን ካልኩሌት የምናደርግበትን ወይ አሳያችኋለሁ። ይህንን የሰራንበት መንገድ ወይም ደግሞ ሰም አቬሬጅ ራንኩን ካልኩሌት ያደረግንበት መንገድ ሲምፕሊ ፈንክሽን የሚባለውን መንገድ በመጠቀም ነው ማለት ነው። ፎርሙላ እየጻፋችሁ በእጃችሁ ታይፕ እያደረጋችሁ መስራት ትችላላችሁ። ነገር ግን ቀለል የሚለው ይሄኛው ሜትር ነው። ይሄኛው ሜትር ተጠቀሙበት። ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። በተቻለኝ አቅም ለመመለስ ቪዲዮ ለመስራት እሞክራለሁ። ሞስት ፕሮባብሊ አካውንቲንግ ሌቭል 1 ላይ እንደዚህ አይነት ጥያቄዎች ስለሚመጡ በቀላሉ መመለስ ትችላላችሁ ማለት ነው። ክሊር እንደሆነላችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ድሮፕ አድርጉልኝ ኮሜንት ሴክሽን ላይ። ቀጣይ ቪዲዮ ላይ እስከምንገናኝ በዚሁ ሰናበታችኋለሁ። ስቲል እያያችሁኝ ከሆነ ደግሞ ላይክ ማድረግ እንዳትረሱ ቪዲዮን። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ ቻው።